ከዛ ደስታዋን አጣች። ከማንም ጋር ደስተኛ መሆን አልቻለችም። መጀመሪያ ሐዘኗ ከምን ጋር እንደሚገናኝ አላወቀችም ነበር። አያቴ ቱርካን እሷ ምን ነበር? ይሄኛው ይብሳል። ያኔ ለሰርግ በጣም ትልቅ ድግስ እንደሚኖር ታውቂያለሽ አይደል? እና ድግሱን ለማድመቅ በጣም ብዙ ፊልም ሰሪዎች እዛ ሰርግ ላይ ተገኝተው ነበር። ይገርምሻል እንዴት ያለ ሰርግ እንደነበር ብታውቂ። እና እዛው ሰርግ ላይ ባሏ ከአንዷ ተዋናይ ጋር ኮበለለ። ምን? ከተዋናይ ጋር ኮበለለ? ቆንጆ ታሪክ ነው። እንኳን ደስ ያለሽ። አዎ ተዋናይት ናት። አጃጀለችውና አብረው ጠፉ። ይሄው ነው። ከዛ እሷም ደስተኛ መሆን አልቻለችም። ያቻችቴ ጉላፍ ውይ በጣም ቆንጆዬ ነበረች። እናቴ ስታምር ቆንጆ ናት። አዎ እሷም የመጀመሪያ ፍቅረኛዋ ክዷታል። ከዛ አባቴን አገባችሁ። ምን አጓለሁ። አባቴም ገና ትዳራቸው በደንብ ሳያጣጥሙ በሞት ተለያት። ፈጣሪ ነፍሱን ይማረው። አሜን። ሳስበው የመጀመሪያ ፍቅረኛሽን ካላገባሽ ዘላለም ደስተኛ መሆን አትችይም እህቴ። ሌላኛዋና ቆንጆ ምሳሌ ደግሞ መሆን የምትችለው አክስቴ ያስሚን ናት። ምስኪን። ቆይማ ስለሷ ልንገርሽ። ቆይ ስሚ፣ የመጀመሪያ ፍቅረኛዋን አገኘች። ሁሉም ነገር ደስ ይል ነበር። ይዋደዳሉ፣ ፍቅር ይዟቸው ምናምን እና ልሻለው የሰርጉ ቀን ነው። ሁሉም ነገር ተዘጋጅቷል እና ሰርጉ ላይ ሄድን። ልጅ ስለነበርኩ ብዙ አላስታውስም። አጋቢው ሰውዬ የሚጠይቀውን ጥያቄ ጠየቀ። ከዛ አክስቴ አገባዋለሁ አለች። አገባዋለሁ። ከዛ በር ተከፈተና ከውጪ 9 ልጆች እየጮሁ ገቡ እና ከአንዲት ሴትዮ ጋር ወደሱ ሄዱ። ባለትዳር ነህ እንዴ? አክስቴ ግን በፍጹም ተስፋ አልቆረጠችም። ድጋሜ ሞከረች። አትሂድ፣ እባክህ አትሂድ። ግን አሁንም ተስፋ አልቆረጠችም። አርዳ አትሂድ፣ አርዳ ትተኸኝ እንዳትሄድ፣ መሄድ አትችልም። አርዳ እባክህ አርዳ ተመለስ። አክስቴን ሁሉም ሰው ትቷት ይሄዳል። አሁን ያስሚን ያት እስኪ በጣም ጥሩ ኑሮ ነው የምትኖረው። ቆይ ግን ደግሞ ይገርምሻል፣ ቢያንስ ከቤተሰቦቻችን አንዳችን ይሄን መጥፎ እድል መስበር ቻለናል። አየሽ፣ ራስሽ ተናገርሽ። ሁሌም መጥፎ ሊሆን አይችልም። ጥሩ ታሪክም አለ። እዚህ ላይ ላሳይሽ እኮ ነው። ተመልከቺ እንግዲህ። ቆይ ለምንድን ነው የተንበረከከው? ታያታሹፊበት እህቴ፣ ትንሽ አጭር ስለሆነ ነው። አማቼ በጣም አሪፍ ሰው ነው፣ ምርጥ ሰው። ተመስገን። እንግዲህ ነገሮችን በደንብ አመዛዝናለች። የሚወደኝም መውደድ አለብኝ ብላ አሰበች። አመዛዝና አገባች። ከዛ በጣም ደስተኛና የማትጨነቅ ሴት ሆነች ማለት ነው። አየሽ አይደል? ምክንያታዊነት ከስሜታችን በልጦ ቢገኝ ኖሮ ዓለም ላይ 99% የሚሆነው ሰው ደስተኛና ታማኝ ይሆን ነበር አይደል? ውይ የኔ ቆንጆ እህት። አክስቴ እየደወለች ነው። ያዡ። ስሚ ደግሞ ከሩዝ ጋር መጋባታችንን አምልጦሽ እንዳትናገሪ። አክስቴ ሄደ። አክስቴ ሄዷል። በቃ አልቋል። አዳውዴ አንድ አይነት ነገር ነው እየደጋገምሽ የምትናገሪው እና ምንም ሊገባኝ አልቻለም። ቆይ አንዴ ተረጋጊ። ከመጀመሪያው ጀምሮ ንገሪኝ። ልጅቷ የበለጠ ታምራለች። ብልህ ናት። ጭንቅላት አላት። ስኬታማ ናት ብሎኝ ትቶኝ ሄደ። አክስቴ ያስሚን፣ እኔ ብዙ ጊዜ ሊነጋ ሊጨልሟል አልኳት። እስኪ በፈጣሪ አንቺ ንገሪያት። አንቺ ዝም በይ። እንደሱ አይሰራም ውዴ። ሴቶች እየታያችሁኝ አይደለም? አስተካክየዋለሁ። አክስቴ ስሚ ውዴ፣ ማልቀስና ደረት መደቃት ምንም ጥቅም የለውም። እሺ ትክክል። እኔ የሚያልኳት እሱን ነው። ሰሊም አንቺ ዝም በይ እስኪ። አዳ የኔ ውድ ልጅ፣ የኔ ቆንጆ ስሚ፣ ወንዶች ምንም አያውቁም። የሚያውቁት ጺም ማሳደግ ብቻ ነው። ከዛ የማያውቃትን ሴት ያሳድዳሉ። በቃ ዝም ብለው መሄድ ነው ስራቸው። ምን አድርጋ ነው ያቺ ሴት ሩዝ ጋርን ለመሳብ ምን አድርጋለች? ለመሳብ አዎ ትስባለች ብሎኛል። አዳ የኔ ልጅ፣ የኔ ውድ መቼስ ለብዙ ጊዜ ምን አይነት ነገር እንዳሳለፍን ታውቂያለሽ። ያደግሽው በዕድለቢስ ሴቶች ምድር ነው አይደል እንዴ ውዴ? በለው የሚገርም ንግግር ነው። ስሚ አክስቴ ያስሚን፣ አንቺ አላገባሽም፣ ግን ደግሞ በዚህም ሆነ በዛ ጥሩ ኑሮ እየኖርሽ ነው። ውይ አምላኬ፣ አንቺ ብዙ የማታውቂው ነገር። እኔ አውቃለሁ አክስቴ፣ አውቃለሁ። መጨረሻ ላይ ክህደት ሲደርስብኝ የእህቴ ደም ግፊት 400 ነው የገባው። በእኔ ምክንያት የስኳር በሽተኛ ሆነች። ስሙ ምን መሰላችሁ? ነርጂስ መጥፎ ነገር ሲፈጠር ውስጧ ይነግራታል። አሁን እህቴ እዚህ የለችም፣ ግን የሆነ
እውነት ይህንን ብትሰማ በቃ እህቴ ትሞታለች። እንደሱ አትበይ። የሰይጣን ጆሮ ይደፈን። የሰይጣን ጆሮ ይደፈን። ቤትሽ ዝም ብለሽ መቀመጥ የለብሽም። ተነስተሽ ትታገያለሽ። ያቺ ሴትዮ ያንቺ የሆነን ወንድ ከቀማችሽ ሄደሽ ሰውየውን ከሴትዮዋ መቀማት አለብሽ። እቀማታለሁ። ግን እንዴት? ዋሻ ውስጥ ሂጂ ውዴ። ዋሻ? አዎ ዋሻ ውስጥ ሂጂ። ሳሊን ቅድም የሌለ ነገር ስታወሪ ነበር እና ምን ተፈጠረ? ለምን አሁን ዝም አልሽ? ምንድን ነው? ጓደኛሽ ደስተኛ እንድትሆን አትፈልጊም እንዴ? አክስቴ ያስሚን በጣም እፈልጋለሁ። ትፈልጋለች። አክስቴ ያስሚን እፈልጋለሁ። ትፈልጋለች። እያዳመጣችሁ ነው? እያዳመጣችሁ ከሆነ ይህንን አድርጊ። የመጀመሪያ እርምጃሽ የኔ ውድ ቆንጆዋና ምርጧ ልዕልታችን ነሽ። ፈጣሪ አንቺን የሰጠን እንድንወድሽና እንድንመግብሽ ነው። አያህ ዛፈር፣ አሁኑኑ ጉረሹ ውዴ። ዛፈር ውዴ፣ ቶሎ አፍሽን ክፈቺ። እንደምን አደርሽ ልዕልቲቱ? እኔ ልዕልቴ ሊፍ ነኝ። አንቺ ልዕልቴ ሊፍ ነሽ እና ብቻዋ ፍቅሬ ነሽ። እኔ ወደዚህ እስኪ በይ ቁርስ አብረን እንብላ እስኪ። ደህና አደርክ? ደህና አደርክ? ደህና አደርክ? ስማ፣ አጎቷ ትናንት ማታ ስላልመጣ ኤሊፍ አልበላም እያለች ነው። ልንገርህ ብዬ ነው። የኔ ልዕልት ግን ምን አውርተን ነበር? ጎመን ነበር እኮ። ጎመን ከሆነስ እንኳን ተውሽው። ታሳፍራለህ። ጎመንም እኮ የሚበላ ምግብ ነው። አፍሽን ክፈች። ድርጅት ውስጥ አዲስ ነገር እንደጀመርክ ሰምቻለሁ። መልካም እድል። አመሰግናለሁ፣ በጣም አመሰግናለሁ። ግን አንተ እንዴት ልትሰማ ቻልክ? ስራ አስኪያጁ ደውሎልኝ ነበር። ከባንክ ብድር ጠይቀ ነበር አደል? አስፈላጊና አንተ ፈቃደኛ ከሆን ዋስ ትሆነዋለህ ወይ ብሎ ጠየቀኝ። እንዲህ አይነት ጥያቄ ስጠይቃቸው ትዝ አይለኝም። ማለቴ አንተ ዋስ እንድትሆነኝ ማለት ነው። ምናልባት መጠየቅ ያስፈልግ ይሆናል፣ ግን ለእነሱ የግዴታ ነው። አለቀ። ተው እንጂ በአባትና በልጅ መሃል ስለ ገንዘብ አይወራም እኮ። ይወራል ቤልማ ውዴ፣ ይወራል። ምክንያቱም ልጅሽ በጣም ደረቅ ስለሆነ በአባትና በልጅ መሃል ስለ ገንዘብ ይወራል። አስቢው፣ ቱርክ ውስጥ አሉ ከሚባሉት የማጓጓዣ ድርጅቶች ውስጥ የቤተሰባችን አንዱና በጣም ትልቁ ነው። ግን ይሄ ልጅ ስራዬን ተቀብሎ እኔን ጥሮታ እንደማስወጣት በድረ ገጹ የማየውን ነገር እያለ የሠራሁትን ያበላሻል። ዛፈር ውዴ፣ ያውራማ እየተው እባክሽ። ከዚህ በላይ ራሱን መቆጣጠር አልቻለም መሰለኝ። ታውቃለህ አይደል? የኢንዱስትሪ ምህንድስና የተማርኩት አንተ ስለፈለክ ብቻ ነው እና የማኅበራዊ አምድ ድረገጽ የጀመርኩት ራሴ ስለፈለኩ ነው እና አሁን ደግሞ እያደገ ነው። ተጠንቀቅ። ማደግ አደጋለሁ። ለማደግ ስትጥር ወደ ታች ቁልቁል በአፍንጫ እንዳትተከል። እንደሱ ወድቄ አንተን የማስደሰት እቅልኝ። ጨርሻለሁ። ልጄ ምንም አልበላህም እኮ። ልዕልቴ፣ እኔ አሁን ወደ ሥራ ልሂድ። አንቺ ደግሞ ቁርስ እና ራትሽን ብይ። አያትሽ እንዳታስከፊያት እሺ? እሺ። ቃል ትገቢያለሽ? ቃል ገባለሁ። ጎበዝ፣ ነይ ወደዚህ ውዴ። አጎትሽን ሰሚስ። በጣም አሪፍ። ቻው፣ ደህና ዋይ። መልካም ምግብ ይሁንልሽ። ሥራ እየጠበቀኝ ነው። መልካም ቀን ይሁንልህ። ዛፈር፣ ምን እያደረክ ነው? ቦራዚ የተመለሰው ለኤሊፍ ሲል ነው። ይሄንን ታውቃለህ አይደል? ስማ፣ በድጋሚ መሄድ የለበትም። አጎቴ ሊሄድ ነው? በጭራሽ። ማን ነው እንደሱ ያለሽ? ከየት አመጣሽው? አጎትሽ ለምን ብሎ አንቺን ጥሎሽ ይሄዳል? እልቶ አዳ፣ የኔ ውድ። ሄሎ ውድ አክስቴ። አዳ፣ ታውቂያለሽ፣ ልክ አንቺ ጋር ልደውል ስል ነው የደወልሽው። የሆነ መጥፎ ስሜት እየተሰማኝ ነበር። መደወልሽ ጥሩ ነው። ግን ሁሉም ነገር ሰላም ነው? ደህና ነኝ አክስቴ፣ ደህና ነኝ። ምንም አልተፈጠረም። ሁሉም ነገር ሰላም ነው፣ አታስቢ። አንቺ ግን እንዴት ነሽ? ደህና ነኝ። ነገ መንገድ እንጀምራለን። የደወልኩት ስለሱ ላዋራሽ ነበር። አክስቴ ተይ አትምጪ። ለምን? ምን ተፈጠረ? አንዲት የሥራ ባልደረባዬ ነገ ታጂኪስታን ልትሄድ ነው። ስለዚህ የግድ እሷን ተክቼ መስራት አለብኝ። እባክሽ በሚቀጥለው ሳምንት ነይ። ታጂኪስታን ነው ያልሽው? ታጂኪስታን? አዎ፣ የሚቀጥለው ሳምንት ነው አክስቴ። እንደዛ ይሻላል። አሁን ከመጣሽ ብዙ አንገናኝም፣ ደስ አይልም። እና ዝም ብዬ ስላንቺ ማሰብ ነው የሚሆነው። ቤት ብቻሽን ቁጭ ብለሽ ምን ታደርጊያለሽ? ይደብርሻል። በቃ በሚቀጥለው ሳምንት ነይ። እሺ ውዴ፣ እሺ። የሚቀጥለው ሳምንት እንመጣለን። ችግር የለውም። ምንም አታስቢ። በቃ እሺ አክስቴ፣ በቃ በቅርቡ እንገናኛለን። ሌሎቹንም ሰላም በይልኝ። ደህና ሁኚ። እወድሻለሁ አክስቴ። መልካም ቀን። ቃል ገባለሁ አክስቴ፣ ቃል ገባልሻለሁ። ይሄ የመጨረሻው ነው። ድጋሚ መዋሸት አይኖርብኝም። በቃ አብቅቷል።
ሐኒፌ በቃሽ እንደ ጠገብሽ ማሬ። አይ ሐኒፌ ጋር ሂጂና ተጫዋች፣ እኔ ትንሽ ቆይቼ እመጣለሁ። እሺ ዛፈር ምን እያደረክ ነው? ይሄን ማድረግ ከቀጠልክ እውነቴን ነው የምነግርህ፣ ብቻህን የምትቀረው ልጅህንና የልጅ ልጅህን ታጣቸዋለህ። ይህን ታውቃለህ አይደል? ቤልማ እባክሽን አነጋገርሽን አስተካኪ። እንዲህ ስትሆኝ በጣም ነው የምታናድጂኝ። እባክህ ዛፈር እንደዚህ አትሁን። ስማ ውዴ፣ ለእኔና ለልጅ ልጅህ የማታዝን ከሆነ በጣም ነው የሚከፋኝ። ታውቃለህ እቺ ምስኪን ልጅ እናትና አባቷን ካጣች በኋላ አጎቷን ነው የምትወደው። እቺ ልጅ በጣም የሚከፋ ከሆነ ደግሞ ይኸውልህ እርግጠኛ ነኝ ቦራ ከዚህ ይዟት ነው የሚሄደው። እነሱ ከሄዱ ደግሞ እኔም አብሬያቸው ነው የሚሄደው። ገባክ? ከዛ እንደዚህ ብቻህን ትሆናለህ። ያኔ ታገኘዋለህ ትላለህ። ደህና አደርሽ። ደህና አደርሽ። የት ነበርክ ኤፍሬም? መልእክት ጽፈህ ነበር፣ በዛው ጠፋህ እኮ። ጭንቅላቴ ዞሯል። ህልም የሌለበት ረዥም እንቅልፍ ነበር የተኛሁት። ምን አደረግሽ? እድልሽን በደንብ ተጠቀምሽበት? አዎ። በይ ንገሪኝ፣ ለማወቅ በጣም ጓጉቻለሁ። ሩዝ ጋርም ቦራ ፊት ሳምኩት። ምን? ትንሽ ደቂቃ ነው ያለሽ ብለኸኝ ነበር። ሌላ ምን ጠብቀህ ነበር? በቃ የመጣልኝን ነገር አደረግኩ። እኔ ያሰብኩት ትንሽ እየመሳሳም ብቻ ነበር። እሱ ግን በጣም አመረረ። እኔ አላምንም። ከልቡ ነዋ ያደረገ። አትጠይቀኝ። ቦራ ምን አደረገ? ስራ አለኝ ብሎ ሄደ። ስብሰባ ነበረን ግን አልተመለሰም። በጣም ጥሩ። ስለዚህ ቀንቶሃል ማለት ነው። ስሚ ውዲ፣ አንድ ነገር መርሳት የለብሽም። ምን መሰለሽ፣ ቅናት ጥሩ ነገር ነው። ጥሩ ነገር ግን ረጅም ጊዜ አይወስድም። ስለዚህ ቀንቷል እያልከኝ ነው? በእርግጠኝነት ከዚህ በፊት ይሄን ነግሬሻለሁ። ወንዶች እንደ ሕፃን ልጆች ናቸው። መጫወቻቸውን ሲቀሙ እንደ እብድ ነው የሚያደርጋቸው። እና ደግሞ መጫወቻቸውን የሚወስደው ሰው የሚያውቁት ሰው ሲሆን እብደታቸው የበለጠ እየጨመረ ይሄዳል። ስለዚህ ይህን ነገር አትርሽ ውዴ። ስሜታቸውን እንዲያውቁ መርዳት ያለብሽ አንቺ ነሽ ማለት ነው። ገባሽ? ስለዚህ ሩዚ ጋር የመጀመሪያውን ሥራውን ሲያገኝ ቦራ ቀልቡን መግዛት ይችላል ማለት ነው። ስለዚህ ይሄ ማለት እኛ ገባሽ አደለ? ምን? አሸናፊውን መርጧል ማለት ነው። ቆይ እንዴት ነው አንቺ ዘጋቢ ሆንሽው? በቃ እንዳልከው ማድረግ አለብኝ። ሌላ አማራጭ እንዳላት ማለት ነው። ውዴ ከዚህ በላይ ታዲያ ምን ማድረግ እንችላለን? ይህ ለዓመታት አንቺን ለማድረግ ስትሞክሪ ነበር አደለ? ስለዚህ በቃ ሴት ሁኚ። የሴት ልጅ ዋና መሳሪያ ደግሞ ምንድን ነው? ወንድን ማስቀናት። እቅድ ካልሰራ ከሁሉም ነገር እንደማስወጣ ታውቃለህ አይደል? ፈጣሪ ውስጤ ነግሮኛል። ይህ እንደሚፈጠር አውቅ ነበር። የተጨነኩት ዝም ብዬ አይደለም። መሄድ አለብኝ፣ ወደ ኢስታንቡል መሄድ አለብኝ። እሄዳለሁ በቃ። ሌላ ምንም አማራጭ የለኝም። ነርጂስ ሰላም ነው? ምን ነው? ፊትሽ ልክ አይደለም። አንድ ነገር እያሳሰበኝ ነው አስላን። ይህንም በጭራሽ ባላስብ ደስ ይለኝ ነበር፣ ግን አዳ አያርገውና ፍቅር አያዛት ከማይሆን ወንድ ከሆነስ? እንደሱ አታስብ። የሴጣን ጆሮ ይደፈን። ይቅር ይበልሽ። አይ እርግጠኛ ነኝ። ውስጤን እየተሰማኝ ነው። ምንም ደስ እያለኝ አይደለም። ቀልብ ያልወደደውም። አሁን ደውላልኝ። ይገርምሃል፣ ጓደኛዬ ታጂኪስታን ልትሄድ ስለሆነ እሷን ተክቼ መስራት አለብኝ። ስለዚህ አትምጡ አለች። ታጂኪስታን? የሚቀጥለው ሳምንት ነው አለች። ግራ ገብቶኛል። በዛ ላይ ተቻኩላ ነው ስልኩን የዘጋችው። ስማት፣ ዛሬ በጊዜ ናሽ እና መንገድ እንጀምራለን። ምን ይመስልሃል? ሳታስበው እንሂድባት። ጥሩ ነው፣ እንሂድ። ስማ፣ ለያስሚን ግን እንዳትነግራት እሺ? አፏ መቋጠር አይችልም። በእርግጠኝነት ወዲያው ሄዳ ነው የምትነግራት። ነርጂስ፣ እንዴት እኔን ይናገራል ብለሽ ታስቢያለሽ? ታሳፍሪያለሽ። ነውረኛ አይደለም ውዴ፣ መጥፎ ነገር ሳታስብ ዝም ብለህ ታወራለህ። ለዛ ብዬ እኮ ነው። በቃ አስላን ውዴ፣ አንዳንዴ ወሬ ያመልጣል። ለዛ ብዬ ነው፣ ሌላ አይደለም። አስላን፣ በፈጣሪ አሁን ራሱ ተጨንቄያለሁ። ለምንድን ነው እንዲህ የሆንክ ያለው? እባክህን አታስከፋኝ፣ እባክህን የኔ ውድ። እሺ፣ ሌላውስ? እሺ፣ የሆነው ሩዝ ጋር ይሄ ነው። እሺ፣ እነዚህ ሁለቱን እንጠቀማቸው። ከዚያ መጨረሻው ላይ ንጽጽር እንጠቀም። ሌላኛውን አሳየኝ። ይሄኛውን ብርሃን ጨምርበት። እሺ፣ ጀግና፣ በጣም አሪፍ ስራ፣ ቆንጆ ናቸው። ትናንት ምሳ ሰዓት ስለነገርከኝ ነገር አስቤበታለሁ እና ጥሩ ነው። ሩዝ ጋር አስተዋዋቂዎችን ፎቶ እናነሳቸዋለን። ደግሞ ጥሩ የሆነ ስራ ነው የምንጠብቀው። እሺ አቶ ቦራ፣ ጥሩ ነው። ቦራ ይበቃል። ልክ ነህ ቦራ። ሌሎቹ ጋር ሄጄ ስለ ፊደሎቹ ቅርጽ ላውራቸው፣ በዛው ፎቶዎቹን ላሳያቸው። አመሰግናለሁ። ቆንጆ ስራ። አመሰግናለሁ።
አረፍ በይ። አመሰግናለሁ። ምንም የማይወጣለት ጥበበኛ ሰው ነው አይደል ወይዘሪት ቱግጄ? ትክክል ነህ። ይሄ ሰው በሚገርም ሁኔታ አካባቢያችንን ጨምሮልናል። ሩዝ ጋርን ብዙ የማትወጁ መስሎኝ ነበር። ድርጅቱ ፊት ለፊት ሁለታችሁ እንደዛ ሆናችሁ ሳያችሁ በጣም ነው የገረመኝ። እሺ በጣም ነው ያፈርኩት። ታውቃለህ፣ በጣም ለመነኝና እድል ብሰጠው ብዬ አሰብኩ። ግን ልክ ነህ። ድርጅቱ ፊት ለፊት እንደዛ ሲያደርግ እኔም በጣም ድንግጫለሁ። ምን ላድርግ ብለህ ነው? ቱግጄ፣ ድርጅቱ ውስጥ እንደዚህ አይነት ነገር እንደማልወድ ታውቂያለሽ አይደል እንዴ? ለምን ቦራ? ማለቴ ለፍቅር ቦታ የለውም። ያው ከማንና የት ፍቅር እንደሚይዝህ ልታውቅ አትችልም። ልክ ነኝ አይደል? አልገባሽም እንጂ ራሱን መቆጣጠር የከበደው ሰው የሚሰጠው ዋጋ ቢስ ማብራሪያ ነው። የሥራ ሸሪኬ ባትሆኚ እና ዘጋቢ ብቻ ብትሆኚ ኖሮ እንዲህ አይነት ነገር እንደማልታገስ አሳይሽ ነበር። ገባኝ። በጣም ጥሩ። ደህና ዋልሽ? እባክሽ ላስቸግርሽ፣ አቶ ቦራን ማግኘት ፈልጌ ነበር። ለምን?